አሁን እንደው ማን ነው ፈጣሪውን ያልከዳ? የኔ እናት ምክዳታውን በዚህ ነው እንዲህ የምታስቢው? እንዲያው ለምሳሌ ሰው ገደለ ብለን አንድ ሰው ብናስብ ማን ሰው ያልገደለ ያለ ምድር ላይ? በእጃችን አላረግነውም እንጂ በሀሳባችን ስንት ይገለናል። ገብቶሻል? ስንት ይገለናል። አሁን ሰው የገደለ ሰው ወይ ፍርድ ቤት ሲቆም ወይ ደግሞ ሰው ገደለ እኮ የሰው ነፍስ አጠፋ እኮ ምናምን ሲባል ሰው ሲጠቋቋሙበት ካይሽ ማን ያልገደላል? እያንዳንዳችን በሀሳባችን የበደሉንን ሰዎች ባገኛት እንዲያርጊው እንዲባረገው ብለን እኮ በሀሳብ ገለናል እኮ። ገብቶሻል? ፈጣሪውን ያልከዳ ካልሽ ማን ያልከዳ አለ? ገንዘብ ለማግኘት ሲል ገብቶሻል? ዝና ክብር ለማግኘት ሲል ፈጣሪ አታርግ ያለውን እያረግን የኖር ነው ሁላችንም። ፍጹም ነን እንዴ? አለመክዳት ማለት እኮ ሁል ጊዜ ፈጣሪ ያዘዘው ነገር በመልካምነት በቀና መንገድ መሄድ እንጂ እያንዳንዱ ሰው ግማሹ ተከፋፍሎ፣ ግማሹ በወንድማማቾች መሀል ጸብ ይዘራል፣ ግማሹ ወንድሙን በሀሳቡ ይገላል፣ ግማሹ ሰው ያማል፣ ግማሹ ይሰርቃል፣ ግማሹ ይዋሻል። ሁላችንም እኔንም ጨምሮ ማንም ንጹህ የለም። የኔ እናት አንቺ ራስሽን እንደተለየሽ ፍጡር ወይም ሌላ አይነት ተአምር እንደፈጠርሽ አድርገሽ ጥፋት ሁሉም ጥፋት ነው። ኃጢአት ሁሉም ኃጢአት ነው። እንዳልኩሽ ኃጢአት መስራቱ አይደለም ፖይንቱ። ከሰራሽ በኋላ የፈጠረኝ የሰራሁትን ነገር ይቅር አይለኝም ብለሽ ማሰብ ፈጣሪን ዝቅ ማድረግ ነው። በዛ መመዘን ነው። ተጸጽተሽ እስከተመለሽ ድረስ ፈጣሪሽ 99 ጊዜ ብታጠፊ 100ኛ ጊዜ ይቀበልሻል እስክትመለሽ ድረስ። ዛሬ አጥፍተሽ ይቅር ብሎሽ በነጋታውን ብትመጪ እንዲኮሰርቻለሁ ብትይ የትናንቱን ረስቶታል። እንደ አዲስ ነው ስለዚህ ነገር ምታነሺው። እንደ ሰው አትመዝኛው አምላክሽን። የኔ እናት ትልቁ ጥፋት ይሄ ነው። አሁን ይሄ እያሰብሽ ያለሽው ነገር ነው ስህተት። ሄድሽ፣ ሰዎች አታለሉሽ፣ ዋሹሽ፣ የማየውን ነገር ውስጥ ከተቱሽ አይደል? ተመለሽ አይደል? ሽሺ፣ ከዛ ጥፊ፣ የራስሽን አዲስ ዓለም አዲስ ገጽ ግለጪ። ከዛ ንስሐ ግቢ። አጥፍቻለሁ ስህተት ሰርቻለሁ ካልሽ ባይዙ ደስ ከሚለኝ ነገር ፈጣሪ እንደ ሰው አይደለም። ገብቷችኋል? ይሄ የዚህን ዓለም ነገር የሚዳኘው ምናምን ወይም የሰው ልጅ ህይወት የሚዳኘውና የሚፈርደው የሰው ልጅ ቢሆን አስባችሁታል? የለንም እኮ እስካሁን። ሰዎች በፈረዱብን መንገድ፣ ሰዎች በመዘኑን መንገድ፣ ሰዎች በሰሙን ባዳመጡን መንገድ ቢሆን እኔ የሰማይና የምድር ዳኛ ፈጣሪ መሆኑን ሳስብ እውነትን ይዞ ነው የሚፈርደው። በዘመድ አይሰራም። ልብሽን ነው የሚያነበው። ገብቶሻል? ፈጣሪሽ ፍጹም ቀና መሆኑን አስቢ። የምንም እምነት ተከታይ ሆኚ ችግር የለብኝም። ግን ፈጣሪሽ ፍጹም ከወረቀት ከነጭ ነገር በላይ የነጣ ንጹህና ፍጹም እንደሆነ ካመንሽ ጥፋትሽን እሱ ያነጻልሻል። ዋናው ነገር መመለስሽን። ስትመለሺ ከዛ ካለሽበት መጥፎ አካባቢ መጥፎ ሁኔታ ወጥተሽ በምትከተዩ እምነት ውስጥ ጸሎት አርጊ፣ ንስሐ ግቢ፣ ተመለሺ፣ ጊዜ ስጩ ለፈጣሪሽ፣ አዲስ ገጽ ግለጪ። ምናልባት ይሄን ማሳለፍሽ በጣም ኢምፖርታንት ይሆናል። ለሰዎች ትምህርት እንድትሆኝ ሊሆን ይችላል። አንቺ ዩኒክ ነሽ። አሁን እኔና አንቺ ቁጭ ብለን አንቺ አሁን ከጥፋትሽ ተመልሰሽ ፈጣሪ ይቅር ይለኛል ብለሽ አምነሽ ተጸጽተሽ ወደ መስመር ገብተሽ በጣም በቀና መስመር ላይ ብትጓዥ እኔና አንቺ ቁጭ ብለን ብናወራ የአንቺ ህይወት ዩኒክ ነው ከኔ ይልቅ። ለምን? አንቺ አልፈሽ የመጣሽው ከባዱ ነገር ነው። ስለዚህ ማስተማሪያ ትሆኛለሽ በህይወት እስካለሽ። ስትሞች እኮ ሞትሽ ነው። እናት ሰዎች አልቅሶ ይቀብሩሻል፣ ትቀበሪያለሽ፣ ትረሻለሽ። በህይወት መኖርሽ ግን ለሌላው ሰው መኖር ሊሆን ይችላል። አየሽ? ትርጉም አለው ያለፍሽበት ነገር ማለት ነው። አሁን ያለሽበት ስሜት ትርጉም ይኖረዋል፣ ዋጋ ይኖረዋል። ወርቅ እኮ በእሳት ውስጥ ተቃጥሎ አልፎ ሀብል ሲደረግ፣ ቀለበት ሲደረግ፣ የአንገት የምን ሲደረግ እኮ ውበት የሚኖረው እኮ ያ እኮ ቀልጦ እኮ ነው። እሳት ውስጥ ቀልጦ በእሳት ተቃጥሎ ተቀጥቅጦ ውብ የአንገት ማሳመሪያ የጣት ማሳመሪያ የሚሆነው እንዲሁ በቀላሉ እኮ አይደለም። አንቺ ያው ምናልባት ለጓደኞችሽ መመለስ ምክንያት ለብዙ እህቶችሽ እንዲህ አይነት ነገር ውስጥ ላሉ ሰዎች የሆነ አይከን አድርጎ ሊያስቀምጥሽ እኮ ይችላል። ወደ ፈጣሪሽ ብትመለሽ፣ ራስሽን ግን ብታጠፊ ሁሉንም ጨዋታ አበላሸሽው ማለት ነው። ቀና በይ፣ ደስተኛ ሁኚ። የምትኖሪው አንድ ህይወት ነው። ማንም ባለፈበት መንገድ ነው የምታልፊ። ማናችንም ስህተት ያልሰራን ሰዎች የለን።
ያውም በየቀኑ ነው የምናጠፋው። ገብቶሻል? በዚህ መንገድ ነገሮችን ዞር ብለሽ ተመልከቻቸውና አስቢበትና ከዛ ደግሞ እየተስተካከለ በአንድ ቀን ለውጥ አይመጣም። ዛሬ ለውጥ እንድታመጪ አልጠብቅም እኔ። ሂደት አለው። ግን ሀሳቡን ውሰጂውና ከዛሬ ጀምሮ ተረጋጊ። ራስሽን የማጥፋት ሀሳብሽን ታይውና ኑሪ። የኔ እናት ፈጣሪሽ እንድትኖሪለት ነው የሚፈልገው፣ እንድትሞቺለት አይደለም። እንድሞትማ ለምን ያኖረኛል? እስካሁን ለምን አቆየ? አንድ ነገር ልንገርሽ፣ የሰው ልጅ ራሱን ለማጥፋት እንኳን ቢሞክር እዚህ ምድር ላይ መኖሩ ትርጉም ካለውና ፈጣሪው እዚህ ምድር ላይ የሚፈልገው ከሆነ እሰቀልበታለሁ ብለሽ የወሰድሽው ገመድ ይበጠሳል። ይገለኛል ብለሽ የጠጣሽው መርዝ ምናልባት ሊያጋሳሽ ይችላል ተስማምቶሽ። ገብቶሻል? ተኩሳለሁ ብለሽ በመሳሪያ የደገሽው እንትን መሳሪያው እምቢ ሊል ይችላል ቃታው። ስለዚህ ስለተፈቀደልሽ ነው የምትኖሪው የኔ እናት፣ አንቺ ስለፈለግሽ አይደለም። ስለዚህ የህይወትሽ ዳኛ አለው፣ ራሱ ባለቤት አለው ህይወትሽ። አንቺ ልትወስኝበት አትችይም። እሺ፣ ይሄንን አስምሪበት። ተግባባን? አዎ ትክክል ነው እኮ አሌክሴ። ምን አለ መሰለህ ለመርሳት ሞክራለህ፣ ግን ቁስል እንዳለ ነው እያመረቀዘ ነው የሚሄደው። ምናልባት እንግዲህ በአንድንም እናገግማለን አይደል አሌክስ? አይቀርም ይቀጥላል። ግን አውቀሽ ነው የሚገባሽበት ምትም ያውቃል እና አውቂ አይደለም የገባ ባይዘዌ ሰዎች ስለሚሉሽ ነገር ብዙ ግድ አይስጥሽ። እያንዳንዱ እኮ ሰው ቤቱ ጉድ አለበት ተከምሮ የሚጠብቀው ገና ዝቆ የማይጨርሰው ጉድ አለበት እያንዳንዱ ሰው። ወርታሽ በመሀል እና አውቄ ቤት አይደለም የገባሁት። የሚደርስብኝ በደል ስለበዛ የማውቀው ታሪክ የለም። ግፍ ሲበዛብኝ ነው ወደዛ እንድገባ አስገድደውኝ እንጂ አመኝበት ምናምን አይደለም። እዛም እኮ ነፃነት ቢኖረው እኮ ኦኬ፣ ግን ነፃነት የለውም። ብዙ ነገር ይወሰድብሃል ከራስህ። በቃ አይንህ እያየ ነው የሚወሰድብህ። ብቻ አላውቅም አሌክሴ፣ ለአንተ ቃል የለኝም። እድሜና ጤና ይስጥህ። ሰው ማዳመጥ እኛ ሰዎች የራቡናል። በተለይ በእኔ አይነት ህይወት ውስጥ ያሉ ሰው ይናፈቃቸዋሉ። የሚሰማቸው ሰው አጥተው ብቻ እድሜና ጤና ይስጥህ። እኔ ብዙም ጊዜ አላወራም። ለምንድን ነው የማላወራው? ሰምተው በሰሙበት ሚስማር ይወጉኛልና እኔ እንደዚህ ነኝ ብዬ አላወራም። እምነትሽ ምንድን ነው እንኳን ብሎ ሲያጠይቁኝ መልስ አልሰጣቸውም እና አላውቅም። አንተ መልካም ሰው እና እድሜና ጤና ይስጥህ። ነይ እሺ፣ ሁሌ ነይ። እኔ ያለው እሺ፣ ወንድምሽ ነኝ። ሁሌ በየቀኑ ስላለው ነይ፣ በየቀኑ ነይ። ግቢ 5 ደቂቃ ብታወሪኝ ቀን ሲተካ ለውጥ ታመጫለሽ። እሺ እሺ፣ እመጣለሁ። እሺ፣ አይዞሽ። እሺ፣ ይስተካከላል። ምናልባት አመሰግናለሁ። እሺ፣ የ8 ዓመት ነገር በአንድ ቀን አይፈታም። እሺ ጋይስ፣ ቀን ሲተካ ሰዎች ቀስ በቀስ ነው የሚድኑት። እሷ አሁን እንደው እንዲህ አይነት ነገር ማይሆን ህይወት ውስጥ አስገብተዋት፣ እኛ ሲጀመር ፈጣሪ ነው እንዴ የምናመልከው? ቆይ እኔ አልገባኝም። ልትፈርዱባት የምትሞክሩ ሰዎች በሃይማኖት በዘር እየተከፋፈልክ እየተባላ ሰውን እየጠላ እንዴ! ለሰይጣን እኮ ነው የምናመልከው እኛ። መቼ ፈጣሪን አምልከ ነው እናውቃለን? አቤት ስትሉኝ በወንድምህ ላይ አትቅና እያለ ፈጣሪ፣ አንተ እዚህ ጋር ወንድምህን ጎራ ለይተህ የምትሰድበው ከሆነ አንድ ሀገር ዜጎች ሆነ 99 ቦታ ተበታትነ አንዱ ላይ ጣት እየቀሰረ በዘር እየተከፋፈልክ በቋንቋ ለይተህ እየተናቆርክ እውነት እግዚአብሔር ፈጣሪ ነው የምታመልከው ማለት ነው? እና ከዛ በኋላ ሰንበሪን ጀጅ ልናደርገው እውነት መጀመሪያ ማሊያውን እንቀይረውኛ። ሰው በመሆኑ መውደድ ስትጀምር አፈር የሰው ልጅ አዳም ልጅ ብለህ ሰውን ስትወድ